ለማጽዳት ነው። የፊንገር ቤት ያሉ በረሮች ግን ቤተሰብ ናቸው። አማርኛ ይሰማሉ፣ አይገደሉም። ምግብ ሲበላ እየሸተታቸው ይወጣሉ። የእናንተ ቤት ያለው በረሮ ከጎረቤት ለጎረቤት ተንሸራሽሮ የሚገባ ነው። እናንተ ቤት ያለው በረሮ አያቶቻችሁ ውርስ ያወረሳችሁ ቁም ሳጥን ውስጥ ነው። የእሷ በረሮ ግን ይለያል። የፊንገር በረሮ ይለያል። ሰላም ይሏቸዋል ዩቲዩብ ላይ ወጥተው። እስከዛሬ አላስተዋወቀችንም። ቱቱ ቡቱቱ ብቻ ናት እየመጣች የምትተዋወቀው እና ቡርቴ እኛ የት ሄደን ብለው ብቅ ብለው ምሳ ሰዓት ላይ ይቀርባሉ። ሰሃን ላይ አማርኛ ይሰማሉ። አፈር ብሉ ሲባሉ ይሰማሉ አማርኛ። እኔ አላውቅም። ኢትዮጵያ ውስጥ በረሮ አይቻለሁ። አሜሪካንም ሮች ሞልቷል አይተናል። ግን አይሰሙም። የፊንገር ቤት ያሉ ብቻ በረሮች ናቸው ቋንቋ የሚሰሙትኝ። ለምን? ከመላመድ የመጣ ነው። አፈር ብሉ እያለ ሰውን ስትሳደብ ለምን ደውታል? ከመላመድ የተነሳ መጀመሪያ ቤትሽን አጽጂ። ሰውን ከመሳደብ እዚች ጋር ነው የምትጠርቡት ከማለት ቤትሽን አጽጂ። ስለዚህ አንተ ደግሞ በረሩ ፍምስና አፈር አባብላ አንተ በረሩ። እኔ ትቻታለሁ እኮ ጋይስ፣ እያያችሁ ነው። ስለ እኔ ነው የምታወራው። ያቺ ደግሞ አልፈምስ ብላ ደግሞ ሰውን አልፈምስ ያለ ነፍስት ያለሽ ቡቱቱ የናይጄሪያ የቡልጋሪያዊ ኳስ የሚጫወቱ በረኛ ኳስ ያዥ እሷን እኔ እንዳፈምስልሽ እንጂ ዩቲዩብን በሷ ከመጣሽ ዩቲዩብ አዘጋለሁ። ከኔ በላይ ማናት ሄለን ሾው እርግጥ አርጋት የለ እንዴ? ወንድ እስኪ ሄለን ሾው አዘጋለሁ አይደለም? ጥቅም አለሽ ከኔ ጋር። ኧረ አይገባም ጥቅም አለሻ። ለዛ ነው እሷን ለማፈመስ የሆነ ሽፎን ቤት ተቀጥራለች። ሞቅ እንዲልላት ቤታ ታሟሙቅልሻለች። አንቺን ነው ጭንቅላች መሀላናችን ቋ እያደረጉ ማፈርስልሽ። ስንት ቦታ የቱርክን ሱሪ ያጠብሽ ሴትዮ ስለ ሰው ደግሞ ቁጭ ብለሽ ታወራሽ። በረሯም እኔ ሮች እንደዚህ ቤቷ ውስጥ ሞልቶ አይታችሁታል። ርቦኛል አጉርሽኝ። ፍጥነቷ ደግሞ እኔ አሁን በረሮ አሁን ጭራሽ ማምላክ ነው። በረሮ ባጠገቤ ቢያት አላይም። የለመደ ስለሆነ ታውቃቸዋለች። ካሁን ወጡ አልወጡ ማጅራቱን እኮ ነው ያለችው። በረሮ ፍትህ ለዚህ በረሮ፣ ፍትህ ለፊንገር በረሮ። ህዝቡን ሁሉ በድለይ ሳያንስ ጭራሽ ደግሞ እግዚአብሔር የፈጠራቸው እንስሳቱን ሁሉ እየሰደብሽ ነው። አፈር ብላ አለምን አፈር ይብላ። አንቺ አፈር ቢ። አንቺ ነሽ ያመጣሽው ቤትሽን ባለማጽዳት። እሱ እዚህ ምድር ላይ አምጪኝ ብሏል። አንቺ ነሽ ቤትሽን ሳታጸጂ ስትግማሚ በረሮ ከቤትሽ የሚወጣው። አንቺ ነሽ ያመጣሻቸው እነዛን በረሮች። ሳይፈልጉ መጥተው ደግሞ ይሰደባሉ። ፍትህ ለበረሮ ጌታ፣ ፍትህ ለበረሮች። አልሞቱም፣ አልገደለቻቸውም። ለምዳቸዋለች፣ ታውቃቸዋለች። አፍራ ያስበላው ይጠብቅ። በኋላ ምግብ እነሳሃለሁ። እኔ በረሮ ባይዘው እኔ አንድ ቀን እዚህ ሀገር አሜሪካን ሀገር ዝንብ አይቼ እግዚኦ አሜሪካን ዝንብ አለ ጉር ብዬ በረሮማ ባይተውኝ ቂጤ እስኪወርቅ ድረስ ነው ምሮጣው እንዴ። በዛው ደግሞ እንጀራው ቱር አድርጋ በዚህ ትጎርሳለች። እኔ ሰው እንኳን ሲል እንኳን እንዴት እህል መብላት እንደሚያስጠላኝ እንኳን አይደለም በረሮ አይቼ አፈርቢ። በረሮ ላት አድርጋ ጠቅልል አድርጋ ትጎርሳለች። እንዲህ ምን ጉር ናት? ቱቱ ቡቱቱማ ስጋ ቢኖራት ኖሮ እንደ አጥንት ነበረ ከላይ እስከታች ግጣሽ የምትጨርሻት። ስጋ የላትም ደግሞ እንትናን ቆይ ሁሉም ሄዳለሁ እንትናን እንደዚህ ያለቻት። ባለፈው እንደ ድንገት የሆነ በአድ ነው ምናምን ይመጣ የለ የሆነ ነገር ዲቦራ ከቲቪዋ ላይ አልመጣባትም። ያን ቀን ሊዝበን ታያለች ምናምን። አንቺ አለሽ አይደል ቱቱ ቂጥሽን እየደበደበች ታማስቀምጥሽ ታውቂኛለሽ። እዚህ ቲክቶክ ላይ ማንም ሰው እንኳን ቲክቶክ ላይ አይደለም ቆይ እንዲህ ይሆንሽ እንዴ ነው ጓደኝ ቂጥሽን የለመደ ነው እንደዚህ ውጭባት ታሳኪባት የለመድሽ። አሁን በቃ በዚህ እድሜሽ አርጠሽ ብብትሽ ነጭ ሽበት አውጥቶ እንደ ልጅ ያደርግሻል። ትተዛዘያለሽ። እኛ እኮ ስኳር በወረቀት እውነቴን እኮ ነው። በዛን ጊዜ አያቶ እሷ በተፈጠረችበት ጊዜ እኛ ልጆች ሆነን ማለት ነው ባለሱቅ ስኳር በወረቀት እንዳትሰጧቸው ከፍተው ይልሳሉ በላስቲክ አድርገው በሚባል ጊዜ እኮ ነው አንቺ ያኔ እኮ የምናቅሽ። እኛ ሱቅ ስኳር ልንላክ ሄደን ዩቲዩብ ላይ ማለት ነው አንዴ ትግሬ ትሆኛለሽ፣ አንዴ ምን ትሆኛለሽ። እኛ የዛን ጊዜ ድክ ነው የምንለው። እንኳን ጡት ልናወጣ በጨርቅ ነበረ ሎሚ አስረን ወገባችን ላይ ጡት አወጣን እያልን የምንሄደው። እንደ ጻለይ ቱቱ ላይ ተሰቀያል። ውጭባታ
ከአንቺ በላይ ደግሞ ሌዝቢያን አለ እንዴ? ሰው ሌዝቢያን እያልሽ የምትሳደብ ቂጥሽ እየተመታልሽ። እኔ ጓደኛዬ እንጫወታለን ቂጧን ግን እንዲህ አልመታውም አላነጠንጠውም። የለመደችው ነገር ቢኖር ነው። ሰውን ግን እንደዚያ ብለሽ ትናገሪያለሽ። ለነገሩ ስምሽ ፊንገር አይደል እንዴ? በዚህ አይነትማ በረሮዎቹ ቤት አላቸው። እዛ ነገር ውስጥማ ቤት አላቸው። ይቅር እንደው መድኃኒዓለም ይቅር በለኝ። እቺ ሴትዮ እኮ ከምድሩ ጨርሳ ከሰማዩ ልታጣላይ ነው። በረሮቹማ እዛ ነገር ላይማ ቤት አላቸው። ደቅ ብሎ ነው የሚቀመጡት። ዛሬ አልተፈነገረ ኧረ ስራሽን ረስተሻል የሚሉ ነው የሚመስለኝ በረሮቹ ሁሉ። አልቅስ፣ የምታለቅስ ካለ አልቅስ። ድብን በል እስኪ አስቁሙኝ፣ አስቁሙኝ እስኪ። እሷን ለእሷ ብለህ የሚያስቆም ካለ ወገብህን ነው የምልህ። አፏን ትሰብስብ። ደጋፊዎቿን ይህን ያህል እንኳን ሰው የላትም፣ ግን ደጋፊዎቿ ካላቸው አፏን አስቁሟት። ሰው ሳይደርስብኝ አልደርስም። ትቻታለሁ። እሷ ናት። ዩቲዩቧን አዘጋለሁ። ዘራፋ ካኪዘን ልሳንሽን ነው የምዘጋው። ዳቦሽን ልነበረ የለሽም። ተፈንግሮ አልቋል። የቤቱ መዶሻ አልቀረ። ለአንቺ ሲባል ሰሃን ሁሉ በኤሌክትሪክ ይሰራ እንዴ? የምትበይበት ነገር ሁሉ በኤሌክትሪክ ይሰራ እንዴ? ለአንቺ ሲባል ክፋትሽ እግዚአብሔር ያወጧል። ክፉ እግዚአብሔርን ክፉ ሰው አትሁኑ። ግን ይኸው ሰውን ቤት አታጸዱም ትላለች። በረሯ አምልጣ ወጣች። ሰውን ቁሌታም ምንድነው ወንድ የምታተራምሱ ሸርሙጦ ትላለች። እራሷ ስጎረጉር ወጣች። ሁሉ ክፋት የምትለው ለሰው የምትመኘው ሁሉ ለእሷ ነው የሚደርሰው። አሁን እኔ ኢትዮጵያ ውስጥ ደግሞ እንደዚህ የሚሉ ሰዎች አሉ። የሆነ ከአሮጊቶች ጋር ተሰብስባ ስትጨፍር ነበር። ከዛ ቤታ ብታይ ትቀናል። እኔ ሀገሬ ላይ በሆንኩ ወጣቶች ጋር ነው የምሆነው። ሰው ሀገር መተን እኮ እናንተ እኮ ድንቁርናችሁ እኮ ሰው ሀገር መተን ማለት ነው። ለምን ጎረቤት የላችሁም? ለምን ጓደኛ የላችሁም? ለምን ቤት የላችሁም ብላችሁ እኮ የምትጠይቁ ደንቆሮች ናችሁ እኮ። ከሰው ከሀገሩ ሰው ሀገር ተሰዶ ሰው ሀገር ላይ እኮ ነው ያለን። ሰው ሀገር በሀገሬ ማሳይ ነበር እኔ ቤታ። ከእሷ በላይ እኮ ኢትዮጵያ ውስጥ የምወደደው እኮ እኔ ነኝ። ሰው እንዴት በሀገሯ ውስጥ ብቸኝነት የሚሰማት እሷ ናት። እንግዲህ ሰው ካለን በሰው ተከባ ብቸኝነት የሚሰማት እሷ ናት። በሀገሯ በገዛ ሀገሯ ከአሮጊቶች ጋር አያዩማ። ዩቲዩብ አያዩም፣ ቲክቶክ አያዩም። እንዳለ ሰብስባ ስትጨፍር የነበረው ሰዎች አያዩም። ቲክቶክ አይጠቀሙ፣ ዩቲዩብ አይጠቀሙ። ያነጠነጡ ያረጡ። ከዛ ከአሮጊቶች ጋር እየተጨፈረ በቃ ትልቅ ነገር። እኔ እግዚአብሔርን ነው የምላችሁ። እኔ ኢትዮጵያ ውስጥ ብኖር ማለት ነው ከጫፍ እስከ ጫፍ ነው የምላችሁ። በሰው አሳያችሁ ነበር። ሆድሽን ትተሽ ምናል። ለነገሩ በረሮቹን አገያቸውም። ሂዶ ለዛ አፈር ብላ ተብሎ ጣል ተደረገ። አንድ በረሮ 10 ምናምን ልጅ ትወልዳለች። አንድ በረሮ 10 ምናምን ልጅ ትወልዳለች። ቤተሰብ 10 ምናምን ልጅ ነው የምትወልደው አንድ በረሮ። ወርቡራ ወገባ ገደዋን የጣለችው ወይ አልተገደሉ። ይሄ የሚመጣው ስለ እኔ ቤት ከማውራትሽ በፊት እዛ ጋር ያሉትን ጽድት እንደዚህ አድርገው ነው የሚገቡት ቤታቸው። ግን በቤትሽን አስጂ። እኔ ይሄንን ማህበረሰብ በረሮ አላቀረብኩለትም እስከዛሬ ለዚህ ማህበረሰብ። ጭራሽ ብሎ ደግሞ ከኪችን አልፎ በረሮ መኝታ ምረው ሊቪንግ ሩም ውስጥ ጠረጴዛ ላይ ይንሸራሸራል። መድኃኒዓለም ያሳያችሁ። ጠረጴዛ ላይ ይንሸራሸራል በረሮ። የት ምሳ? አንደኛ በረሮ የሚመጣው ጽዳት ካለማጽዳት፣ ሁለተኛ ምግብ ቦታ በልታችሁ ጠራርጋችሁ ካለመሄድ፣ እቃ ካለማጣጠብ፣ ከግማት ነው የሚመጣው በረሮ። በረሮ ያላችሁ በየቤታችሁ አልቅሱ። እኔ ያልኩትኝ የለመዱ ሰዎች ናችሁ። አሁን እናንተ ደህና ቤቱ ስላትኖሩ ትችላላችሁ። 5 ለ11 ልትኖሩ ትችላላችሁ። ተደራራቢ አልጋ ላይ የምትተኙ ይሆናል። እናንተ እኔ አልጠራውም። ተደራራቢ አልጋ ላይ የምትተኙ ከጎረቤት ክፉ ጎረቤት ያላችሁ፣ መርዝ ጎረቤት ያላችሁ፣ የሚያስጠነቁን የሚያስደግም ውርስ የወረሳችሁ የእናትና የአባቶቻችሁን የድሮ ዕቃ ውርስ የወረሳችሁ ቤት በትክክል ቤት የሌላችሁ ሰዎች እናንተን አይወክልም። በረሮ ሊኖራችሁ ይችላል። ግዴታ ነው። በረሮ ሊኖራችሁ ይችላል። ክፉ ጎረቤት ካለ ታስጠነቁላለች። ድስት ውስጥ ስትከፍተው በረሮ ሽበት ያለው በረሮ ታገኛል። ክፉ ጎረቤት ካለ በእናንተ አልፈርድም እኔ። እናቶቻችሁ አባቶቻችሁ ከመሞታቸው በፊት አያቶቻችሁ ያወረሳችሁ ዕቃ ይኖራል። ቤተሰቦቻችሁን ተወዷቸዋላችሁ። በ15 16 በደርግ አቆጣጠር ዕቃ አስረክበው ከእንዴት በረሮ አይደለም በረሮ ራሱ ደረት አውጥቶ አለመምጣቱ። እናንተን አልተናገርኩም። እኔ የምናገረው ቤታችን ንጹህ ነው፣ ሀብታም ነን፣ ቤት መኪና አለን፣ ንጹህ ነን ለሚሉ ሰዎች ነው ይሄ መልእክት። በረሮ መድኃኒዓለምን ቆሻሻ አይቶ ነው የሚመጣው። እኔ በረሮ ቤት ውስጥ ሲንሸራሸር ካለው በቃ አበደን ያበቃል። እዛ ጋር አንድ ቀን በረሮ ታያላችሁ። ምንም ማለት አይደለም። ታጸዱታላችሁ። አያችሁ፣ አፈር ብላ ይሄ በረሮ ብላ ነው ኬጣለችሁ። አማሯታል ቤቷ ውስጥ ከመብዛቱ የተነሳ
መጀመሪያ ቤትሽን አጽጂ። አሉባልታ መተሽ አርቲስቶች እንዲሆኑ እንትናን አግብተው ሀብታም ተሰቅለው እንትናን ተሰርታ እንትና እንዲሆና እያልሽ ከማማት ቤትሽን አጽጂ። እንዴ ሰው ሳይነካኝ እኔ አለካ እኔ ትቻታለሁ። ዩቲዩብ ላይም ገብቼ አላውቅም። ሳምንት ያልፈኛል፣ 7 ቀን ያልፈኛል አይደል? እሷ ግን ዩቲዩብ አዘጋለሁ ምን እያለች ስታናፋ መልስ መመለስ የለብኝ። ዝም ብለሽ ተቀመጭ። በጭራሽ አይሆንም። ለነካችሁ መልሱለት፣ አቅማችሁን አሳዩት። ዝም አልልም። ሳትነካኝ ነው ያለካትም። እንደፈለገይቱ ምን አገባኝ። ቲክቶኩም ሶሻል ሚዲያውም እኩል ላይ ተሰጠን። አቅም ካላት ትጫወት፣ ፈታ ትበል፣ ሰው ተሰብስብ፣ እንደፈለገይቱን። እኔም የራሴ መንገድ አለኝ፣ የራሴ ተስጧለኝ፣ እሄዳለሁ። ግን እኔን አታክ ለማድረግ እኔን ለመስደብ እኔን ባሽሙር ከመጣች አልተዋትም። እስክንሞት ድረስ አልተዋትም ነው ምላችሁ። አምሶሪን ስላችሁ አልተዋትም። ሊሰለቻችሁ ይችላል ጨዋታ ምናምን። እኔ ስለምጫወት ሁሌ እንድጫወትላችሁ ትፈልጋላችሁ። ከተነካው ደግሞ ነው ረግጣታለሁ። ማንንም ሰው አላስገባም። ማንም ቤት አልከሰከስም። ረግጣታለሁ። ልኳን አስገባታለሁ። እሷ ሶሻል ሚዲያ ላይ ስለሆነች እንደፈለገች እኔ ድሮ መጣው እንዲ ነው በኩርኩም እበሳሻለሁ። ካለካችኝ እኔ ማምላክን የኔን ስም አንድ አትጥራ። እግዚአብሔር ምስክሬ ነው። አለካትም። እኔ ይኸው እግዚአብሔር ምስክሬ የምወደው አባቴን ያሳጣኝ። ስሜን አትጥራ፣ አሽሙር አታውራ። አንድ